ሰላም እንዴት ናችሁ? ይህ የባሩ ዳር ፖድካስት ነው። እኔ ደግሞ ኃይለ ሚካኤል ሞላ ነኝ። ዛሬ ከጉዞ አድዋ ከተማርኩ ውስጥ አንዱን ነገር ሼር አደርጋችኋለሁ። ጉዞ አድዋ በእግር ከመጓዝ ውጪ ታሪክን ከማወቅ ውጪ እኔ ላይ አስተሳሰቤ ላይ አመለካከቴ ላይ ለውጥ ያመጣ አንዲት ነገር ዛሬ ሼር አደርጋችኋለሁ። በነገራችን ላይ ይሄ ጉዞ አድዋ የተጓዝኩበት ቲሸርት ነው። ይሄ ከዚህ ውጭም ጉዞ አድዋ ስንጓዝ የተሸለምኩትም ሜዳሊያ አለ። ይሄኛው ሜዳሊያ ጉዞ አድዋ የተሸለምኩት ነው። ከዚህ በተጨማሪም ሌላም ጉዞ አድርጌያለሁ። በእርግጥ ግን ይሄ ጉዞ አድዋ ነው። ጉዞ አድዋ ጉዞ አድርገን እንደጨረስን ሌላ ደግሞ በጣም የሚያስደስት ሽልማት የክብር ሽልማት ተሰጠን። ይሄ የምታዩት የጥንት ኢትዮጵያ ጀግኖች አርበኞች ማህበር የክብር አባል የተሰጠንበት የምስክር ወረቀት ነው። በተለይ ከሰሯችሁ መልካም ነገሮች ውስጥ አንዱ ጉዞ አድዋ ነው። በጣም ደስተኛ ነኝ። ጉዞ ላይ ከተማርኳቸው ብዙ ነገሮች ውስጥ ታሪክን ማወቅና ሌሎች ነገሮች ቢኖሩም ዛሬ ግን አመለካከት ለአስተሳሰቤ ላይ ለውጥ ካመጡልኝ አንዱን ሼር አደርጋችኋለሁ። ይህችም ዕለት ዛሬ የመጀመሪያ ቀን የኦሪየንቴሽን ቀን የሰማኋት ነገር አሁን ድረስ ህይወቴ ላይ እየተጠቀምኩባት ትገኛለሁ። ጉዞ አድዋ የሚያስተባብረው ያሬድ ሹመቴ ይባላል እና ያሬድ የመጀመሪያ ቀን የነገረን ኦሪየንቴሽን ጉዞውን ስታደርጉ ከ1000 ኪሎ ሜትር በላይ ስታደርጉ፣ በነገራችን ላይ 1000 ኪሎ ሜትር መሆኑን አላውቅም። የመጀመሪያ ጊዜ ስቀላቀል ሲሄድ ስገባ 1000 ኪሎ ሜትር መሆኑን አላውቅም ነበርና ይህን ጉዞ ስታደርጉ ብሎ በስነ ልቦና ደረጃ እንድንዘጋጅ የሚጠቅመን አንድ ነገር ነገረን። የመጀመሪያ ጉዞ የመጀመሪያ ወቅት እነዚህ መጀመሪያ የምታደርጓቸው ኪሎ ሜትሮች ላይ ጉዞ ስታደርጉ በፍቅር በሰላም በመተባበር በመተሳሰብ ነው የምታደርጉት። ከዛ ጉዞውን እያጋመሳችሁ እያላችሁ ስትሄዱ መሀል ላይ መደባበር፣ መሰለቻቸት፣ ከዛ መሰዳደብ፣ መጣላትም ጸብም ሊኖር ይችላል እና በዚህ እንድትዘጋጁ እፈልጋለሁ ምናምን ብሎ ሲነግረን ያሬድ እንዴት እንደዚህ ይለናል? እኛ ከተለያየ ከተማ የተዘጋጀን ወጣቶች በጋራ በፍቅር በመተባበር ይህን ጉዞ ለማድረግ የጓጓን ሰዎች እንዴት መሀል ላይ ልትጣሉ ትችላላችሁ ብሎ ይነግረናል ብሎ ብዬ አእምሮዬ ትንሽ ደስ ምቾት አልሰጠኝም እና ያሬድ ይሄ እንኳን ቢዘለው ይሻላል፣ ለምን እንደዚህ ይለናል እያልኩ ነበር። እሱ ይሄን የነገረን ካለው ኤክስፔሪየንስ አንጻር ነው እና እንዴት እንደዚህ ይላል ያሬድን ብዬ በውስጤ ወቅሸው ነበር። ከዛ ጉዞውን የጀመርነው እንዳለው ነው የሆነው። መጀመሪያ ላይ ጉዞውን በጣም በፍቅር በሰላም ነበር ያደረግነው። የተለያየ እቃዎች ይዘናል እና አንዱ የሌለው ካለ ያለን እየሰጠን ምናምን የደከመውን ሻንጣው እየተቀበልን ያዝንለት ምናምን ነበር ጉዞውን ያደረግነው። ከዛ ግን መሀል ላይ ያሬድ ያለው ነገር መጣ። ሲደክመን ሲርበን መንገድ ላይ ይሄ እግራችን ውሃ ሲይዝ ወለምታ ሲኖር ስንታመምን ስንል መጨቃጨቅ መደባበር ምናምን ጀመርና ይሄን አስቀድሞ ባይነግረኝ ኑሮ በተለይ ይሄን ነገር ባላቅ ኑሮ እኔ ምንኝ ነው እንደዚህ ጸባይ የሚቀያየረው? ከሰው ጋር ለምን ነው አብሬ መኖር ማልችለው? ለምንድነው እንደዚህ ሰዎችን ማልረዳው? እንደዚህ ብስጩ የሆንኩ ለምንድን ነው ብዬ ራሴን በደንብ ወቅስ ነበር። ግን ያሬድ ከነገረን አንጻር ኦኬ ይሄ የሚያጋጥም ነገር ነው ብዬ እንድቀበለው አድርጎኛል እና ይሄን ጉዞ አድርገን ከጨረስን በኋላ በነገራችን ላይ ጉዞውን ሲጨርስ መጨረሻ ላይ በጣም በፍቅር በመተባበር በመተጋገዝ ነው። ይሄ መለየት ሁሉ እስከሚደብረን ድረስ ነበር አብረን እንሄድ ነው እና ማለት በቃ ጉዞ ሲያልቅ እንዴት እንለያይ፣ በጣም ተዋደን በጣም ብዙ ነገር አሳልፈን እንዴት እንለያይ ከብዶን ነበር መለያየት። አሁን ያሬድ የነገረኝ ነገር በደንብ የተረዳሁት ከአንድ የመሪነት ስልጠና እየሰለጠንኩ ነበር። መሪዎች ምን አይነት ባህሪያቶች መሪዎችና የሚመሯቸው ቲሞች ምን አይነት ባህሪያት ያሳያሉ የሚለውን ስንሰለጥን ነበር እና የቲም ባህሪያት ውስጥ ሰዎች በጋራ ቢዝነስ ሲሰሩ ይላል ይሄ ስልጠና ላይ ሰዎች በጋራ ቢዝነስ ሲሰሩ 3 ስቴጆች ያልፋሉ ይላል። የመጀመሪያው ልክ ያሬድ እንደነገረን ሰዎች አንድ ቢዝነስ ለመስራት ለጋራ ዓላማ ሲገናኙ ፍቅር ይሆናሉ፣ ሰላም ይሆናሉ፣ ከዛ ይተጋገዛሉ፣ በጣም ይዋደዳሉ። ሁለተኛው ስቴጅ ላይ ሲደርሱ ሰዎች አብሮ መስራት ስለጀመሩ ጎዶላቸውን መታየት ይጀምራሉ። ያኔ ምን ያደርጋሉ? ይሄ መሰለቻቸት፣ መደባበር እና ይሄ መሰዳደብ ምናምን ይኖራል። በጋራ የሚሰሩ ሰዎች ላይ ይሄ ነገር ያጋጥማል። ሁለተኛው ስቴጅ ነው። ሶስተኛው ስቴጅ መጀመሪያ በፍቅር ነበር የሚሰሩት። ሁለተኛው ደግሞ ከዛ ደካማ ጎናቸው ይታዩና ይሰዳደባሉ፣ ይጠላላሉ። አንተ እንደዚህ አታረግም፣ አንቺ እንደዚህ አታረግም ምናምን ይባባላሉ። ከዛ ሶስተኛው ስቴጅ ጎዶሏቸውን እየተሞላሉ
ይቀጥላሉ ማለት ነው። ይሄ የቲም ሁለተኛው ስቴጅ ላይ ካልፈረሰ ሶስተኛው ስቴጅ ማለት ጎደሏቸውን እየተሞላሉ አላማቸውን ግባቸውን የሚያሳኩ ቲሞች ይሆናሉ ማለት ነው። ይሄ ነገር ትዳር ላይ የሚገለጣል። ለምሳሌ የመጀመሪያ ባለ ትዳሮች 3 ስቴጆች ያልፋሉ። ልክ እንደ ቢዝነሱ ወይም ደግሞ ልክ እኛ ጉዞ አድዋ የተጓዝነው ሰዎች ያለፍናቸው ስቴጆችን 3 ደረጃዎችን ያልፋሉ። ባለትዳሮች መጀመሪያ በጣም ፍቅር ይሆናሉ፣ ሰላም ይሆናሉ። ከዛ በጣም ይዋደዳሉ። ከዛ ይጋባሉ። ከዛ የተጋቡ ሰሞን የሚያሳዩት ሁኔታ በቃ ፍቅርና ፍቅር ብቻ ነው። በቃ ከዛ እያሉ ሲቀጥሉ ወደ መሀለኛው ሁለተኛው ስቴጅ ላይ ሲገቡ ባልና ሚስት ጎደሏቸውን መታየት ይጀምራሉ። ያኔ አንተ እንደዚህ አትችልም፣ አንተ እንደዚህ አታደርግም፣ አንቺ እንደዚህ አታረጊም፣ እንደዚህ አትልም፣ እንደዚህ አትይም ምናምን የተባባሉ ባልና ሚስት መሰዳደብ ይጀምራሉ። በነገራችን ላይ ቀድመው ቸኩለው እስካልተፋቱ ድረስ ባልና ሚስት ሁለተኛው ስቴጅ ካለፈ ሶስተኛው ስቴጅ ላይ ይደርሳል። ሶስተኛው ስቴጅ ምንድን ነው? ባልና ሚስት ጎደሏቸውን ከተያየው በኋላ ጎደሏቸውን እየተሞላሉ ሲኖሩ ለሰዎች አርአያ የሚሆን ትዳር መመስረት ይጀምራሉ ማለት ነው። እና እነዚህ 3 ሌቭሎች ላይ ለመጀመሪያ ጊዜ የነገረን የጉዞ አድዋ ላይ ነበር የተረዳሁት እና ቢዝነስ የለያየሁት ትዳር ላይ ይታያል እና የተለያዩ ነገሮች ላይ ይገለጣል። ጉዞ አድዋ ላይ ከተማርኩት ውስጥ ይሄ ነው። በጣም አመሰግናለሁ። ቀጣይ ሌሎች ጉዞ ላይ የተማርኩትን ሼር አደርጋችኋለሁ።